የኢትዮጵያ የሕዝብ ተወካዮች ምክር ቤት የረዥም ጊዜ የሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የአፍሪቃ ዲቪዥን ወይም የአፍሪቃ ክፍል ዲሬክተር የነበሩት ዶክተር ዳንኤል ከኒውዮርክ ወደ አዲስ አበባ ያቀኑበትን ኃላፊነት በከፍተኛ የአደራ ስሜት እንደተረከቡት ለአሜሪካ ድምፅ ተናግረዋል። የረዥም ጊዜ ባልንጀራቸው የእስር ቤት ጓደኛቸውና የሙያ አጋራቸው የአምነስቲ ኢንተርናሽናል የአፍሪካ ዲሬክተር አቶ ነጻነት ደምሴ በበኩላቸው ዳንኤል ከማንም ሰው በተሻለ ይህን ኃላፊነት የሚወጣ ግለሰብ ነው ብዬ የማምነው ብለዋል። ሁለቱንም ያነጋገረችው ጽዮን ግርማ ናት። ወደ ዝርዝሩ በቅርቡ እንግሊዝ ከሚገኘው ታዋቂው ኦክስፎርድ ዩኒቨርሲቲ በዓለም አቀፍ ሕግ የዶክትሬት ዲግሪያቸውን የሰሩት ዶክተር ዳንኤል በቀለ ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ እንዲሁም በዴቨሎፕመንት ስተዲስ በሁለተኛ ዲግሪ ተመርቀዋል። ከኦክስፎርድ ዩኒቨርሲቲም በዓለም አቀፍና የሰብአዊ መብቶች ሕግ በሁለተኛ ዲግሪ ተመርቀዋል። ዶክተር ዳንኤል በቀለ በተማሩበት የሕግ ትምህርት በኢትዮጵያ አማካሪና ጠበቃ ሆነው አገልግለዋል። በህብረት ኢንሹራንስ የሕግ ክፍል ዳይሬክተር ነበሩ። መንግስታዊ ባልሆነው ግብረሰናይ ድርጅት አክሽን ኤድ ኢትዮጵያ የፖሊሲ ዳይሬክተር ሆነው አገልግለዋል። በተጨማሪም ኦክስፋም፣ ፓክት፣ ዩኤስኤድ እና ዓለም ባንክን በመሳሰሉ ከፍተኛ ዓለም አቀፍ ተቋማት ውስጥ በአማካሪነት ሰርተዋል። ዶክተር ዳንኤል በምርጫ 97 ከቅንጅት አመራሮች ጋር ታስረው ነበር። ከእስር ከተለቀቁ በኋላ በናይሮቢና በኒውዮርክ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ውስጥ አገልግለዋል። የሂውማን ራይትስ ዎች የአፍሪካ ዲቪዥን ዳይሬክተርም ነበሩ። አሁን ወደ ሀገራቸው ተመልሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው ዛሬ ተሾመዋል። ሹመቱን እንዴት ተቀበሉት ብያቸው ነበር። ብዙ ጊዜ በሰብአዊ መብት ስራ ላይ የቆየው ስለሆነና ለኢትዮጵያ ውስጥ ለሚደረገው የሰብአዊ ሁኔታ መሻሻል ደግሞ በጣም ፍላጎት ስላለኝ ይህንን እድል በማግኘቴ ደስ ይለኛል። ነገር ግን ኢትዮጵያ ውስጥ ካለው የሰብአዊ መብት ችግር አንጻር የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ ኃላፊነትና የአደራ ስሜት የምረከበው ስራ ነው። ቢሆንም ኢትዮጵያ ውስጥ አሁን በተፈጠረው እድል በዚህ ስራ ከሌሎች ወንድሞቼ ጋር አብሬ ለመስራት ይህን እድል በማግኘቴ ግን ይለኛል። እርስዎ በውጭ ሀገር ከነበሩበት ቦታ ከቤተሰብ ሁኔታና ይገኙበት ከነበረው ከፍተኛ የኢኮኖሚ ደረጃ አንጻር ነቅለው ወደ ኢትዮጵያ ተመልሶ ለማገልገል እንዴት ውሳኔ ላይ ደረሱ የሚል ጥያቄ አንስቼላቸው ነበር። አሁን ኢትዮጵያ ውስጥ የለውጥ እርምጃ ከተጀመረ ወዲህ በተገኘው እድል በመጠቀም ለሀገራችን ሰላም፣ እድገት፣ ብልጽግና፣ የሰብአዊ መብት መከበር በአጠቃላይ ለሀገራችን ሁለንተናዊ ሰላምና እድገት አስተዋጽኦ ለማድረግ በርካታ ኢትዮጵያውያን ከተለያየ ስራቸው ኃላፊነታቸው እየመጡ በተለያየ ስራ ማገልገል ከጀመሩ ያው ውሎ አድሯል። እኔም በዛው መንፈስ ይህ በተፈጠረው እድል ለሀገሬ እንዳገለግል የቀረበልኝን ጥያቄ በአክብሮት ነው የተቀበልኩት። ምክር ቤቱም ዛሬ ባደረገው ውሳኔ ኃላፊነት ስራውን ሲያጸድቅ ቅድም እንደገለጽኩት በከፍተኛ አደራ ስሜት ነው የተቀበልኩት። ልክ በገለጽሽው መልክ ሲሆን እንደዚህ አይነት ውሳኔዎች በግል ህይወት እና በቤተሰብ ህይወት ላይ ቀላል የማይባል ተጽዕኖ ሊፈጠር እንደሚችል እንደገመትሽው ትክክል ነው። ቢሆንም ግን የበለጠው ትልቁ ነገር ግን የሀገራችን ጉዳይ ኢትዮጵያ ውስጥ በተገኘው እድልና አጋጣሚ በመጠቀም ሁላችንም ተጋግዘን ተባብረን ልንሰራ የሚገባ መሆኑ ይመስለኛል እና እኔም እንግዲህ የበኩሌን አስተዋጽኦ ለማድረግ ነው። በርካታ በብዙ መቶ ሺህ የሚቆጠሩ ሰዎች በኢትዮጵያ ውስጥ በተለያየ አይነት መልክ እያገለገሉ ይገኛሉ። ከፊሎቹ ከዓለም አቀፍ ስራ ከዓለም አቀፍ ድርጅቶች የመጡ ናቸው። ከፊሎቹ በኢትዮጵያ ሲቪል ሰርቪስ ውስጥ ለረጅም ጊዜ ያገለገሉ ሰዎች ናቸው። ስለዚህ እኔም ያንን ቲም ተቀላቅዬ የበኩሌን አስተዋጽኦ ለማድረግ ደስተኛል። የሰብአዊ መብት ጥሰትን በማውገዝ በዓለም አቀፍ ደረጃ በነጻነት ድምጾን ሲያሰሙ የነበሩ ሰው ኖትና አሁን ይህንን ተግባሩን ለመቀጠል ነጻነት አገኛለሁ ብለው ያስባሉ ወይም ብያቸው ነበር። ጽዮን እንደገለጹ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ እጅግ ውስብስብ፣ አስቸጋሪ ነው። በአጭር ጊዜ ውስጥም የሚፈታ ነው ተብሎ የሚገመት አይመስለኝም። ችግሩ ዘርፈ ብዙ ነው። ከዚህ በፊት ከነበሩ የፖለቲካ ተዳደሮች ሰማይ የተነሳ ከሀገራችን ማህበራዊ እና ፖለቲካዊ
ሁኔታ የተነሳ ኢትዮጵያ ውስጥ ካለው የፖለቲካ ቀውስ የተነሳ የሰብአዊ መብት አያያዝ ሁኔታም ቀውስ ደረጃ ላይ ደርሷል ባልበት በነበረበት መልክ ነው የሰብአዊ መብት አያያዙ የነበረው። ነገር ግን ከአንድ ዓመት ወዲህ ኢትዮጵያ ውስጥ የለውጥ ሂደት ከተጀመረ በኋላ እጅግ መጠነ ሰፊ የሆነ የሰብአዊ መብት መሻሻል ሁኔታ ታይቷል። በርካታ አላግባብ ታስረው የነበሩ እስረኞች ከእስር መለቀቅ አንስቶ ሀሳብን በነጻነት የመግለጽ መብት፣ የመሰብሰብ መብት፣ የመደራጀት መብት እና በፖለቲካ ሁኔታ ውስጥ የመሳተፍ መብትን ጨምሮ በርካታ ሰብአዊ መብቶች መከበር መጀመራቸው ትልቅ ተስፋ ሰጪ ነገር ነው። ይሁንና ግን እንዳልሽው የሰብአዊ መብት ችግር በሙሉ ተፈቷል ወይም የሰብአዊ መብት ችግር የለም ማለት አይደለም። እጅግ በጣም ሰፊ ብዙ ስብስብ የሆኑ ችግሮች አሉ። ችግሮች ቢኖሩም ግን ተስፋ የሚሰጠው ነገር ምንድን ነው? በሀገራችን የተመለከትነው የፖለቲካ ፈቃደኛነትና የፖለቲካ ቁርጠኝነት እነዚህ የሰብአዊ መብት ተቋማት ብቻ ሳይሆኑ ሌሎችም አስፈላጊ የሆኑ የሀገር ውስጥ ያሉ የዲሞክራሲ ተቋማት የሚባሉ ወይም የፍትህ አካላት በአዲስ መልክ እየተጠናከሩ እየተደራጁ እንዲሰሩ የሚያስችል ሁኔታ በመፈጠሩ ይህ ትልቅ ተስፋ ሰጪ እርምጃ ነው። በዚህ ውስጥ በመስራት ከሌሎችም ስራ ጓደኞች ጋር አብሮ በመስራት የተሻለ ለማድረግ እድል አለ ብዬ አምናለሁ። ይህ ደግሞ የረጅም ጊዜ ስራ ነው እንጂ በአጭር ጊዜ የሚፈታ ችግር አይደለም። እኔም ከዚህ በፊት ስሰራባቸው የነበሩ ድርጅቶች የሰብአዊ መብት ድርጅቶች እንደ ተቃራኒ ድርጅት የሚቆጠሩ ሳይሆኑ ለሰብአዊ መብት መከበርና መስፋፋት በዓለም አቀፍ የሰብአዊ መብት ንቅናቄ ውስጥ አካል በመሆን የበኩላቸውን ግፊት ሲያደርጉ የነበሩ ናቸው እና የሰብአዊ መብትን በሚመለከት የተፈጸሙ ጥሰቶችን በመመርመር በመዘገብ በማሳወቅ በማስተማር የመሳሰሉ ስራዎችን ሁሉ የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ውስጥ ሳገለግል ነበረ። ይሄ አሁን የምመጣበት ስራም ከመንግስታዊ ያልሆነ ስራ ወደ መንግስታዊ የሆነ ስራ ቢሆንም ዋና ዓላማውና ተልእኮው ግን የተለየ አይደለም። በሁለቱም አይነት መስመር ቢሆን የሰብአዊ መብት እንዲከበር፣ የሰብአዊ መብት እንዲስፋፋ፣ የሰብአዊ መብት እንዲጠበቅ ማድረግ ነው። ይህ ደግሞ ብዙ መልክ አለው። ስራው የምርመራ የመዘገብና ሪፖርት የማድረግ ብቻ ሳይሆን የማስተማርንም ጭምር የሚጨምር ነው። ስለዚህ በዚህ መልካም እድል በመጠቀም ለመስራት እድል አለ ብዬ አምናለሁ። አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቄያቸው ነበር። ጥሩ፣ እሺ፣ አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓዴ ነው። ረጅም ጊዜ አብረን ሰርተናል። እንዳልሽውም ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም ለዳንኤልም ለቤተሰቦቻችንም ለሀገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃሊቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ያለ ነው። ዳንኤል ያው እንደምታውቂው ለረጅም ጊዜ በሰብአዊ መብት ጉዳዮች ላይ ሲሰራ ሲታገል የነበረ ወዳጃችን ነው። ሂውማን ራይትስ ዋች የአፍሪካን ዳይሬክተር ሆኖ ለረጅም ጊዜ አገልግሏል። እኔም እዚህ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ሆኜ ስሰራም ለተወሰነ ጊዜም ዳንኤልን ሲኒየር አድቫይዘር እንዲሆን ወደ አምነስቲ አምጥተነው ለረጅም ጊዜም ሲያገለግለን ሲሰራ የነበረ ወዳጃችን ነው። በኢትዮጵያም ያው እንደምታስታውሱት በ97 ምርጫ ጊዜ ከፍተኛ ሳክሪፋይስ የከፈለ የታገለ ወዳጃችን ነው። ለኢትዮጵያ ሰብአዊ መብት ጉዳይ በእውነቱ ከሆነ በአብዛኛውን የፕሮፌሽናል ህይወቱን ሳክሪፋይስ ያደረገ ወዳጃችን ነው እና ደስ ብሎናል ሁላችንም። አሁን እርስዎም እንደጠቀሱት ሁለታችሁም ከዚህ የሰው ልጆች መብት መከበርን በተመለከተ ድምጻችሁን ከፍ አድርጋችሁ ስትጮሁ ስታሰሙ የነበራችሁ ናችሁ። በሀገር ውስጥም በዓለም አቀፍም ደረጃ የሰብአዊ መብት ተጥሷል ሲባል በዋናነት በመጀመሪያ መንግስትና የመንግስት የጸጥታ ኃይሎች ይወስዱታል የተባለውን የሰብአዊ መብት ጥሰት ነው የምትቃወሙትና አሁን ዶክተር ዳንኤል ከተሾሙበት ቦታ አንጻር ይህንን የሰብአዊ መብት ጥሰትን በማጋለጥ ወደ አደባባይ በማውጣት እና ደግሞ የሰው ልጆች መብት እንዲሻሻል በማድረግ በኩል ሊሰሩ ወይም አስተዋጽኦ ሊያበረክቱ የሚችሉበት ነጻነት ይኖራቸዋል ብለው ያስባሉ?
ምንም ጥያቄ የለኝም። ዳንኤል እንደዚህ አይነት ነጻነት እንደሌለው አሹራንስ ባይሰጠው ኖሮ ይሄን አይነት ሪስፖንሲቢሊቲ አይቀበለውም። ዳንኤል ማውቀው ያለምንም ፍርቻ፣ ያለምንም ስጋት፣ ያለምንም ተጽዕኖ ሀሳቡን የሚናገር እውነታውን የሚያወጣ የሚታገል ግለሰብ ነው። ፓርላማውም ይሄንን አምኖ መሾሙም ትልቅ ነገር ነው። እናም ያው ዳንኤልን ስራ እሱ የሚያደርገው መቼም ኢትዮጵያ በጣም ፈታኝ ሁኔታ ውስጥ እንዳለ ባለችበት ወቅት ነው። እንደሰማነው እንደምናየው በተለይ ካለፈው ሳምንት ጀምሮ በተፈጠረው አሳዛኝ ክስተት የተነሳ ብዙ እርምጃዎች በመንግስት እየተወሰዱ ነው ያሉት። አንዳንዶቹ እርምጃዎቹም በእውነቱ ከሆነ ምን ያህል ሕግን የተከተሉ ነው፣ ምን ያህል የዜጎችን መብት የሚጠብቁ ናቸው የሚለው ብዙ ጥያቄዎች ይነሳሉ፣ መነሳትም አለባቸው። ይሄንን ጉዳዮች አጣርቶ መንግስትን ሲያጠፋ አግባብ አይደለም። መንግስትም ለሕጉ ተገዢ እንዲሆን መጠየቅ የዳንኤል ትልቁ ቻሌንጅ ነው የሚሆነው እና ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው ብዬ ነው የማምነው። እናም በቀላሉም የሚያየው ኃላፊነት አይደለም። እናም እርግጠኛ ነኝ መቼም ይህን ድምጽ እንደሚያሰማ ሙሉ በሙሉ እርግጠኛ ነኝ። የኢትዮጵያ የሰብአዊ መብት ሁኔታ ቅድም ጠቀስ አድርገውት ነበር። አሁን ያለው ጊዜ በጣም ከባድ ጊዜ ነው። መንግስትም እየወሰዳቸው ያላቸውን እርምጃዎች በተመለከተ ጠቅሰውታል እና እርስዎም እንደ አንድ የሰብአዊ መብት ተሟጋች ባለሙያ አሁን ያለውን ነገር እንዴት ይገመግሙታል? አሁን ያለውን በኢትዮጵያ ያለውን ሁኔታ ኢትዮጵያ በእውነቱ ከሆነ በጣም ፈታኝ ሁኔታ ውስጥ ነው ያለችው። በአንድ መልኩ የጠቅላይ ሚኒስትር አብይ ስልጣን ከተረከቡ በኋላ የማይታመኑ ያልታሰቡ ለውጦችን እያየን ያለ ነው። ከዚህ ቀደም የዜጎችን መብት ለመክፈፍ መጠቀሚያ የነበሩ ጨቋኝ ሕጎች በመሻሻል ላይ ነበሩ ያሉት። ብዙ የመንግስት ተቋማት፣ ፍርድ ቤትን፣ የፍትህ ተቋማት የመሳሰሉት ሁሉ የለውጥ አቅጣጫ እየያዙ እያስተካከሉ ነው ያሉት። መንግስትም ከዚህ ቀደም ያለ አግባብ የታሰሩ ሰዎችን፣ ዜጎችን ከእስር ቤት ለቋል። ጥሩ አቅጣጫ እየተያዘ እንደነበረ ምንም ጥያቄ የለው። በዛው ልኩ ደግሞ በተለይ ባለፈው ሳምንት እንዳየነው እናም ከዚህ ቀደም በፊትም እንዳየናቸው በመንግስት የሚወሰዱ አንዳንድ እርምጃዎች በእውነቱ ከሆነ የዜጎችን መብት የሚጥሱ አቅጣጫዎች እንዳሉ ምንም ጥያቄ ውስጥ የለውም። እነዚህ ሁኔታዎች ከብዙ አቅጣጫ የሚመነጩ ይመስላሉ። አንድ በዋናነት የጸጥታ ኃይሎች የሚወስዱት እርምጃ፣ ሰዎች ታስረው ፍርድ ቤት የሚቀርቡበት አካሄድ ሙሉ በሙሉ በብዙ አቅጣጫዎች ችግሮች አሉ። ምንም ጥያቄ የለውም። እነዛ መስተካከል አለባቸው። ስለዚህ በጣም ተስፋ የሚሰጥ ሁኔታ አቅጣጫ አለ። በዛው ልኩ ደግሞ በጣም የሚያሳስብ አቅጣጫ አለ እና በዚህ ፈታኝ ወቅት ላይ በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደ ኋላ ትቶ ከዚህ ቀደም የምናየውን አይነት የጨቋኝ አሰራርን የዜጎችን መብት የመክፈፍ አቅጣጫን እንዳይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። እንደ ዜጎች፣ እንደ ተቋማት ሁላችንም ተረባርበን መንግስት ሲያጠፋ ይሄ አግባብነት የለውም፣ የዜጎች መብት ሲገፈፍ ይሄ በፍጹም ተገቢ አይደለም ብለን መናገርም መጮህም አለብን። እናም ያን አሁንም እኛም እያሳሰበን ያለ ነው። እንደ አምነስቲ ኢንተርናሽናልም እንደ ዜጎችም እየጮክን ያለ ነው። ይህንን ነው ለማሳየት ነው። መንግስት ዋናው ኃላፊነቱ የዜጎችን መብት ጠብቆ ሀገር ማስተዳደር ነው። ከዛ ውጪ ምንም አቅጣጫ ሊያሰምር አይችልም። እናም መማርም ያለብንም ከዚህ በፊትም እዚህ ደረጃ ያደረሰንም ለረጅም ዓመታት የነበረው የጭቆና የዜጎች መብት መገፈፍ ሁኔታ ነው እና እዛ ሁኔታ ውስጥ ያለን ነው ብዬ የማስበው። በእውነቱ ከሆነ በጣም አስፈታኝ ሁኔታ ውስጥ ያለ ነው። ያንን የሚያስተካክል አቅጣጫ ከአሁኑ መወሰድ መጀመር አለበት። አለበለዚያ ወደ ነበርንበት ቦታ ልንመለስ እንችላለን ብዬ ነው የማስበው። የሕዝብ ተወካዮች ምክር ቤት ከቀረቡለት 88 እጩዎች ውስጥ ዶክተር ዳንኤል በቀለ ባላቸው የትምህርት ዝግጅትና የስራ ልምድ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው እንዲሾሙ ማጽደቁ ታውቋል። ዶክተር ዳንኤል በቀለ ከዛሬ ጀምሮ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር በመሆን ሲያገለግሉ የቆዩትን ዶክተር አዲሱ ገብረ እግዚአብሔርን ተክተዋቸዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።